ሰላም ውድ የኤልኤምቢ ጌመርስ ተከታታዮች፣ ዛሬም እንግዲህ እንደተለመደው አሪፍ በሆነ ጌም እና አሪፍ በሆነ ቪዲዮ ተገናኝተናል። ዛሬ ዘንላችሁ የመጣነው ጌም ደግሞ ኤፍሲ 2026 የመጨረሻውን አፕዴት በፒፒኤስኤስፒፒ ነው ማለት ነው። ጌሙን የምትጫወቱት ያለምንም ኢንተርኔት ኮኔክሽን ሲሆን ጌሙ ከ1 ጂቢ ራም ጀምሮ ላሉ ለሁሉም ስልኮች ይሰራል። በተጨማሪም የጌሙ ሳይዝ ወደ 1 ጂቢ የሚጠጋ ሲሆን በዚህ ቪዲዮም ጌሙን እንዴት እንደምናወርድና ፋይሉንም እንዴት እንደምናስተካክል አብረን የምናይ ይሆናል ማለት ነው። ከዛ በፊት ግን ለዚህ ዩቲዩብ ቻናል አዲስ ሆናችሁ ካላችሁ ይሄንን ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ መሆንና አዳዲስ ቪዲዮዎችን ስንለቅ በትኩስ ማግኘት ትችላላችሁ ማለት ነው። አሁን በቀጥታ ወደ ቪዲዮ እንገባለን። ፋይሉ የምናስተካክልበት አፕሊኬሽን እዚህ ጋር የምትመለከቱት አፕሊኬሽን ሲሆን ሴደርካይቨር ይባላል። እናንተም ይህን ፋይል ከኛው የቴሌግራም ቻናል ላይ ማግኘት ትችላላችሁ። የቴሌግራም ፋይል ቻናላችን ላይ ደግሞ ሙሉ የጌሙ ፋይል የምታገኙ ሲሆን የቴሌግራም ቻናላችንን ለማታውቁት ደግሞ እዚህ ጋር ባለው ሊንክ መግባት ትችላላችሁ፣ ወይም ደግሞ ዲስክሪፕሽኑ ላይ ሊንኩን ፒን እናደርግላችኋለን ማለት ነው። አሁን በቀጥታ ወደ ቪዲዮ እንገባለን። ለዚህኛው ጌም የምንጠቀማቸው ፋይሎች እዚህ ጋር የምትመለከቷቸውን 4 ፋይሎች ሲሆን የምንጠቀመው እዚህ ጋር እንደምትመለከቱት 4 ፋይሎች አሉ። የመጀመሪያው ይሄኛው የፒኤስፒው አፕሊኬሽን ሲሆን ዋናው አፕሊኬሽኑ ነው። ይሄኛው ካሜራ ፓክ ነው። ይሄኛው ደግሞ ቴክስቸርና ሴቭ ዳታው ሲሆን ይሄኛው ጌም ፋይሉ ነው ማለት ነው። በመጀመሪያም እዚህ ጋር የምትመለከቱት አፕሊኬሽኑን ኢንስታል አድርገን መውረድ ይኖርብናል። እኔ ኦሬዲ ከዚህ በፊት ኢንስታል አድርጌ ስለወረድኩት እኔ ኢንስታል ማድረግ አይጠበቅብኝም። እናንተም ግን ከዚህ በፊት ካላወረዳችሁት ኢንስታል ማድረግ ይኖርባችኋል ማለት ነው። በቀጣይ ደግሞ የምንሄደው እዚህ ጋር ወዳለው ጌም ፋይል ወደሚለው ፋይል ነው ማለት ነው። እሱን አንዴ ክሊክ እናደርገውና እዚህ ጋር እንደምትመለከቱት ኤክስትራክት ሂር የሚል በተን እናገኛለን። እሱን ክሊክ እናደርገዋለን ማለት ነው። ኤክስትራክት ስንለው ፋይሉን ኤክስትራክት ማድረግ ይጀምርልናል ማለት ነው። እስከሚጨርስ ድረስ እንጠብቀዋለን። እዚህ ጋር እንደምትመለከቱት በፎልደር ኤክስትራክት አድርጎላችሁ ይጨርሳል ማለት ነው። እዚህ ጋር የምትመለከቱትን አይነት ፎልደር ያመጣላችኋል። ኤክስትራክት አድርጎ ሲጨርስ እሱን አንዴ ክሊክ ታደርጉትና እንደዚህ አይነት ሌላ ፎልደር የምታገኙ ይሆናል ማለት ነው። እንደዚህ አይነት ፎልደር ታገኛላችሁ። እሱንም ጫን ብላችሁ ትይዙትና እዚህ ጋር ደግሞ ሌላ ምን አማራጭ እናገኛለን? ከት ሚል አማራጭ እናገኛለን። እሱን አንዴ ክሊክ እናደርገዋለን ማለት ነው። እሱን ከት ካደረግነው በኋላ ወደ መጀመሪያው ፔጅ ላይ እንሄዳለን። ከዛ በኋላ እዚህ ጋር የምትመለከቱትን አይነት ፒኤስፒ ሚል ሌላ ፎልደር የምናገኘው ማለት ነው። ይሄን ፎልደር የምናገኘው ግን ቅድም መጀመሪያ ላይ ያሳዩአችሁን ፒኤስፒ ሚለውን አፕሊኬሽን ካወረድነው ብቻ ስለሆነ እሱን መጀመሪያ ግዴታ ፋይሉን አፕሊኬሽኑን ኢንስታል አድርገን ማለት ማውረድ ይኖርብናል ማለት ነው። ከዛ እንደዚህ አይነት ፎልደር ይመጣልናል። ከዛ ፒኤስፒ ሚለው ፎልደር ውስጥ ከገባን በኋላ ደግሞ እንደዚህ አይነት ብዙ አማራጮች ይመጡልናል። ከዛ በኋላ እዚህ ጋር እንደምትመለከቱት ጌም የሚል አማራጭ አለ። እሱን ክሊክ አድርገን ውስጥ ፔስት ብለን እንገለብጠዋለን ማለት ነው። ከዛ በኋላ ደግሞ ወደ ሌላኛው ፋይል የምንሄድ ይሆናል ማለት ነው። ከላይ ያለውን ፎልደር መደለት እንችላለን ፋይሉን አውጥተን ስለጨረስን። በቀጣይ የምንሄደው ደግሞ ቴክስቸር ኤንድ ሴቭ ዳታ ወደሚለው ፎልደር ነው ማለት ነው። እሱንም አንዴ ክሊክ እናደርገውና ሌላ እዚህ ጋር እንደምትመለከቱት ኤክስትራክት ሂር የሚል አማራጭ ይመጣልናል። እንደቀድሞ እሱንም አንዴ ክሊክ እናደርገውና ኤክስትራክት አድርጎ እስከሚጨርስልን እንጠብቀዋለን ማለት ነው። እዚህ ጋር እንደምትመለከቱት ይሄንንም በፎልደር ኤክስትራክት አድርጎልን ጨርሷል። ውስጡም እዚህ ጋር እንደምትመለከቱት ሌላው ለፎልደር እናገኛለን። ቴክስቸር ኤንድ ሴቭ ዳታ ናቸው ማለት ነው። እነሱንም በመጀመሪያ ከቴክስቸሩን ጀምር። ቴክስቸር የሚለውን ፎልደር ጫን ብለን ይዘውና የኛውን ፎልደር ከት የሚል አማራጭ አለ። እሱን ክሊክ አድርገን እንደቀደሙ ወደ መጀመሪያው ፔጅ እንሄዳለን። ከዛ እንደቀደሙ ፒኤስፒ የሚለው ፎልደር መርጠን እንገባና እዚህ ጋር እንደምትመለከቱት ቴክስቸር የሚል ፎልደር አለ። ዝም ብለን ፔስት ስንለው ይገለብጥልናል። ከዛ በኋላ ደግሞ የምንሄደው ወደ ሴቭ ዳታው ነው ማለት ነው። ሴቭ ዳታውንም አንዲ ክሊክ አደረግነው በኋላ ከት እንለዋለን። ከዛ በኋላ ወደ መጀመሪያው ፔጅ ሄደን አሁንም ፒኤስፒ የሚለውን ፎልደር ፈልገን ከገባን በኋላ ፔስት ብለን እንገለብጠዋለን ማለት ነው። አሁን ሙሉ የጌሙ ፋይል አስተካክለን ጨርሰናል። የሚቀረን ካሜራ ፓኩ ብቻ ነው ማለት ነው። ካሜራ ፓኩንም እንዴት እንደምናስገባ እናየናል ማለት ነው። ከላይ ያለውን ፎልደር አሁንም መደለት እንችላለን። ካሜራ ፓኳንም አንዴ ክሊክ እናረጋትና ኤክስትራክት እናረጋታለን ማለት ነው። ኤክስትራክት ስናረጋት አሁንም ካሜራ ፓክ የሚል ሌላ ፎልደር ያመጣልናል። እሱን ክሊክ አድርገን ከገባን በኋላ እዚህ ጋር እንደምትመለከቱት 3 አይነት አማራጭ እናገኛለን። ሎንግ አለ፣ ኖርማል እና ቲቪ አለ ማለት ነው። እናንተ ስንጫወት ይመቸናል ብላችሁ የምታስቡትን ካሜራ መምረጥ ትችላላችሁ። አሁን ለምሳሌ በቲቪ ካሜራ መጫወት ከፈለኩኝ ቲቪ የሚለው ፎልደር ውስጥ ያለችውን ፋይል ጫን ብዬ ይዛትና
እዚህ ጋር እንደምትመለከቱት ኮፒ የሚል አማራጭ አለ። እሱን ክሊክ አደርገዋለሁ ማለት ነው። ከዛ በኋላ ወደ ቀድሞ ፎልደር እንገባለን PSP ወደሚለው። ከዛ በኋላ ጌም የሚለው ፎልደር ውስጥ እንገባለን። ከዛ በኋላ እዚህ ጋር ቀደም ያስገባነው PSP የሚል ፎልደር አለ። እሱን መርጠን ከገባን በኋላ እንደዚህ አይነት ፎልደር የምናገኝ ይሆናል ማለት ነው። እዚህ ጋር የምትመለከቷትን ፎልደር ክሊክ እናረጋትና እሷ ውስጥ ፔስት ብለን እንገልብጣለን። አፕላይ ቱ ኦል ፋይልስ የሚለውን ክሊክ አድርገን ሪፕሌስ እንለዋለን ማለት ነው። አሁን ሙሉ የጌሙን ፋይል አስተካክለን ጨርሰናል ማለት ነው። ጌሙ እንደሰራላችሁ ካረጋገጣችሁ በኋላ እነዚህ ያወረዳችሁትን ፋይሎች እነዚህ ማለት ነው በስፔስ ስለሚይዙባችሁ መደለት ትችላላችሁ። አንተ ጌሙ ከሰራላችሁ በኋላ ምንም ስለማይሰራ መደለት ትችላላችሁ ማለት ነው። ጌሙ እንደሚሰራላችሁና እንደሚመቻችሁ ባለብዙ ተስፋ ነን። እስካሁን ድረስ የዩቲዩብ ቻናላችንን ሰብስክራይብ ካላረጋችሁ ሰብስክራይብ ማድረጋችሁን እንዳረሱ። ቀጣይ በአሪፍ ቪዲዮ እና በአሪፍ ጌም እስከምንገናኝ ድረስ ደህና ሁኑ።